የሞቀ ዘይት ውህድ ለፀጉር ውበትና እንክብካቤ። ፀጉሮ ህይወት እንደሌለው እንደደረቀና እንደተሰባበረ ተሰምቶታል? ውድ የሆኑ የውበት መጠበቂያ ኬሚካሎችን ከመፈለጉ በፊት መፍትሄው ከቤቶ ውስጥ ባለው የወጥ ቤት ካቢኔ ውስጥ ሊገኝ ይችላል። የሞቀ ዘይት ቅባት ወይም ሃት ኦይል ትሪትመንት ለዘመናት የቆየና የፀጉር ጤንነትን ለመመለስ የሚረዳ ተፈጥሯዊ ውህድ ነው። ይህ ዘዴ ፀጉርን በጥልቀት ከመመገብ ባለፈ የራስ ቅልን በማነቃቃት ፀጉሮ ለስላሳ፣ አንጸባራቂና ጠንካራ እንዲሆን ያደርጋል። ለዚህ ውህድ የምንጠቀምባቸው ዘይቶች የኮኮናት ኦይል ወይም ኮኮስ፣ የወይራ ዘይት ወይም ኦሊቭ ኦይል እና የሱፍ ዘይት ወይም ሰንፍላወር ኦይል ናቸው። የኮኮናት ዘይት በተፈጥሮ ዘልቆ የመግባት ኃይል አለው። ኮኮናት ዘይት በውስጡ ላውሪክ አሲድ የተባለ ንጥረ ነገር ይዟል። ይህ ንጥረ ነገር ዘይቱ ከሌሎች ዘይቶች በበለጠ ወደ ፀጉር ውስጠኛው ክፍል በቀላሉ ዘልቆ እንዲገባና የፀጉርን ፕሮቲን እንዳይቀንስ ይረዳል። ሁለተኛው የወይራ ዘይት ደግሞ ፀጉርን ለስላሳ እንዲሆን ይረዳል። የወይራ ዘይት በቪታሚን ኢ እና ኢ የበለጸገ ነው። ዋናው ስራው የፀጉርን እርጥበት ጠብቆ ማቆየት ሲሆን የፀጉርን የውጨኛው ሽፋን ወይም ኪዩቲክል በማለስለስ ፀጉራችን ሐር የመሰለ ልስላሴ እንዲኖረው ያደርጋል። ሶስተኛው ደግሞ የሱፍ ዘይት ወይም ሰንፍላወር ኦይል ነው። የሱፍ ዘይት እጅግ ቀላል ከመሆኑም በላይ ፀጉር እንዳይበጣጠስ ከመከላከል ባለፈ የራስ ቅል ላይ የሚከሰቱ ድርቀቶችንና የሚላከኩ አንዳንድ ፀጉራችን ፎርፎር ሲኖረው ስንታጠብ ነጭ የሚሆነውን ነገር በመከላከል የፀጉራችን ቆዳ ጤናማ እንዲሆንና ፀጉራችንም እንዲያድግ የሚረዳ ዘይት ነው። አሁን የምናደርገው የሞቀውን ዘይት ቀላቅሎ ማዘጋጀት ማለት ነው። በመጀመሪያ ለፀጉራችሁ ርዝመትና ብዛት የሚበቃውን ያህል ዘይት ማዘጋጀት ይኖርባችኋል። እኩል መጠን ለምሳሌ 2 የሾርባ ማንኪያ እያንዳንዱን የኮኮናት የወይራና የሱፍ ዘይት በአንድ ንጹህ ብርጭቆ ወይም የሴራሚክ ሳህን ውስጥ ይቀላቅላሉ። እዚህ ጋር ማስተዋል ያለብን ነገር ፀጉራችሁ በጣም ደረቅ ከሆነ የወይራ ዘይቱን፣ የራስ ቅላችሁ ላይ ችግር ካለ ደግሞ የሱፍ ዘይቱን መጠን ከፍ ማድረግ ትችላላችሁ። ከዚያም ዘይቱን በጥንቃቄ ወደ ማሞቅ ደረጃ እንሄዳለን። ዘይቱን በጭራሽ በቀጥታ እሳት ወይም በማይክሮዌቭ ውስጥ አታሙቁት። ምክንያቱም ዘይቱ በተፈጥሮ ያለውን ለፀጉራችን የሚጠቅመውን ንጥረ ነገር እንዳያጣብን ማለት ነው። ስለዚህ አሁን ምን እናደርጋለን? አንድ ትልቅ ሳህን ውስጥ የፈላ ውሃ እንጨምራለን። ዘይቱ ያለበትን ትንሽ ሳህን የፈላው ውሃ ውስጥ ከ3 እስከ 5 ደቂቃ እናቆየዋለን። ዘይቱ ለብ ያለ እና ለቆዳ የሚስማማ መሆኑን በጣታችን በመንካት እናረጋግጣለን። የሚቀጥለው ደረጃ ደግሞ ፀጉራችንን ማዘጋጀት ይሆናል። ፀጉሩን ከመቀባታችን በፊት ፀጉራችንን በደንብ አበጥረን እንዳይተሳሰር እናደርጋለን። ከዚያም ፀጉራችንን በትንሹ እርጥብ ቢሆን ዘይቱ በደንብ እንዲገባ ይረዳዋል። ግን የግድ አይደለም። ብንታጠብ ደግሞ ተመራጭ ይሆናል። በንጹህ ፀጉር ላይ ቢቀባ በደንብ የሚያስፈልገውን ንጥረ ነገር ፀጉራችን ቆዳችንን መውሰድ ይችላል። አሁን ቀጥሎ የምናደርገው ያዋሃድነው ዘይት ፀጉራችንን እንቀባለን ማለት ነው። ዘይቱን በጣቶ ጫፍ እየነከሩ መጀመሪያ የራስ ቅልዎን በሚገባ ይቀቡ። በመቀጠልም እስከ ፀጉሮ ጫፍ ድረስ በተለይ የተሰነጣጠቁ ጫፎች ካሉ በሚገባ ያዳርሱት። ለ5 ደቂቃ ያክል የራስ ቅልዎን በጣቶ ጫፍ ቀስ እያሉ ክብ በሆነ እንቅስቃሴ ማሳጅ ያደርጉ። ይህ የደም ዝውውርን በማፋጠን ለፀጉር እድገት ይረዳል። ለሚቀጥለው ደረጃ ደግሞ ፀጉሮን በሻወር ካፕ ወይንም በንጹህ ፕላስቲክ ይሸፍኑ። ለተሻለ ውጤት ደግሞ አንድ ፎጣ በሙቅ ውሃ ነክራችሁ በመጭመቅ ፕላስቲኩ ላይ ጠቅለል አድርጉት። ሙቀቱ የፀጉር ቀዳዳዎች እንዲከፈቱና ዘይቱ ወደ ውስጥ ዘልቆ እንዲገባ ያደርጋል። ይህንን እንደተጠቀለለ ለ30 ደቂቃ ወይም ለ1 ሰዓት ያህል ያቆዩት።
የመጨረሻው የምናደርገው ለብ ባለ ውሃና በሻምፖ ፀጉሮን ይታጠባሉ። ዘይቱ በደንብ እንዲለቅ 2 ጊዜ ሻምፖ ማድረግ ሊያስፈልግ ይችላል። ይህንን የሞቀ ዘይት ቅባት እንደ ፀጉሮ ሁኔታ በተለያየ የጊዜ ልዩነቶች ሊያደርጉት ይችላሉ። ፀጉሮ ጥቅጥቅ ያለ ፀጉር ወይንም ደግሞ በቀለምና በተለያዩ ኬሚካሎች የተጎዳ ከሆነ በ2 ሳምንት አንዴ ማድረጉ ፀጉሩን እንዲያገግም ይረዳዋል። ነገር ግን ፀጉሩ ስስና ዘይት የመምጠጥ አቅሙ ከፍተኛ ከሆነ በወር 1 ጊዜ ማድረጉ በቂ ነው። እንደ ፀጉሩ ሁኔታ በሳምንት 1 ጊዜ የሞቀ ዘይት ቅባት ወይም ሃት ኦይል ትሪትመንት ማድረግ ለአብዛኛው የፀጉር አይነት በቂ ነው። ፀጉሮ ጤነኛ ቢሆን እንኳ ውበቱን ለመጠበቅ በወር 1 ይህንን ማድረግ ጠቃሚ ነው። እንግዲህ ይህ ነገር ሞክራችሁት የሚያመጣውን ለውጥ ኮሜንት ላይ አስቀምጡልኝ። ለጓደኞቻችሁ ይሄ መልእክት ያስፈልገዋል ለምትሉት ሰው ደግሞ ሼር ብታረጉ ደስ ይለኛል። እንደገናም ደግሞ ሰብስክራይብ ማድረግ አትርሱ። በሚቀጥለው ሌላ ቪዲዮ እስከምንገናኝ ሰላም ሁኑ።